ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ አዶናይ ልጁን አግኝቼዋለሁ። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ሰላም እንዴት አላችሁ? ሁሉ ሰላም? እኔ ያለሁኝ እግዚአብሔር ይመስገን። እንዴት ናችሁ? ዛሬም ጽድት ያለ ቪዲዮ ይዤላችሁ መጥቻለሁ። ቆይታ እንዴት ነው? ሰብስክራይብ እያደረጋችሁ ነው? ቤተሰብ እየሆነን ስለዚህ ወደ ምርጥ ቪዲዮቻችን እናልፋለን ማለት ነው። አብራችሁን ቆዩ። ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮአችን እናልፋለን። መልካም ቆይታ። እንግዲህ ወደ መጀመሪያው ቪዲዮአችን ስናልፍ ምንድነው እሱ አዶናይ አርባ ምንጭ እንዳለ ይታወቃልና በዛም እያለ አንድ ህፃን ልጅ ወደ ውስጥ እየገባ እያለ እጁን ግጥም አድርጎ ይሰማል ያለ ማለት ነውና እሱ አላስተዋለውም በሰዓትና በጣም ብዙ ሰው ሶሻል ሚዲያ ላይ እየተቀባበለው ነበር ያንን ነገር ማለት ነውና እጅግ በጣም ነበር ልጁ ደግሞ የሚያስገርመው የሆነ የፍቅር አሰጣጡ ምናምንና እስቲ እሱም ቪዲዮ አዶናይ ምን አለ ልጁን አገኘ ወይ ሚላውን በተከታታይ ቪዲዮዎች እንመለከታለን ማለት ነው። እስቲ ልጁ የነበረውን ከልጁ ጋር የነበረው ሞመንት ተከታትለን እንመለስ። ሲያገኘው የነበረው እንደ ተመለከታችሁት ነው ማለት ነው። እና ያው በቃ በጣም ነው ያሳዘነው ልጁ እጅግ በጣም እውነት ልጆች ያላቸው ፍቅር ሰው ሳይ ምን ያህል የሰው ፍቅር እንዳለ እና በዛ ውስጥም ተሯርጦ የእሱን እጅ እንዴት እንደሳመ ነውና እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩኝ። እስቲ አዶናይስ ምን አለ በዚህ ጉዳይ ላይ? በርካታ እንደነች እየተቀባበሉ ስለነበር ምን አለ አዶናይ የሚለውን ደግሞ ተከታትለን እንመለከት። ጋይስ የልጅ አያችሁት እንዴት እጄን እንደሳመው? እኔ እዛኔ ያልተሰማኝም ነበር፣ ዲስትራክትድ ሆኜ ነበር። አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን፣ ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማን God damn። ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት እወዳቸዋለሁ። እንግዲህ አዶናይም እንደተመለከታችሁት ነው ምንድን ያለው የህፃን ልጆች ፍቅር ምን ያህል ንጹህ ማስመሰል የሌለበት ገደብ የሌለው ብሔር፣ ዘር፣ ሃይማኖት እንደማይል እና ትልቅ ሰው ከሚወደኝ ይሄ ህፃናት ቢወዱኝ ምን ያህል እንደምታከም ነው እያለ ያለውና ኢትዮጵያም እንደዚህ ብትሆንልኝ ምን ያህል ደስ እንደሚለኝ ነው እያስተላለፈ ያለው መልእክት ማለት ነው። እውነት ነው እጅግ በጣም የሚያስገርም ነውና ብዙዎችን አስገርሟል ይሄ እንትን ማለት ነው። ደስ ይላል። አሁን ደግሞ እስቲ ቀጣይ ደግሞ ልጁ ተገኘ ወይ አገኙት ወይ የሚለውን ደግሞ አይተን እንመልሳለን ማለት ነው። ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እውነት ወዳቸዋለሁ። እንግዲህ አዶናይ ይሄ ልጅ ፎቶ እንነሳ አላለኝ፣
ቲክታክ ላይ ቶኝ ወቃላ አቅምና እርግጠኛ አይደለሁም እና ይሄን ልጅ ላግዘው ፈልጋለሁ የሆነ ነገር ልገዛለት ፈልጋለሁ አስደስታው ፈልጋለሁ አፋልጉን አገናኙኝ እያለ ነውና እስቲ ልጁ ተገኘ ወይስ እስቲ ለልጁ ጥሪ እየቀረበለት ይገኛል አዶናይን ጥሪ ተመልክተው ሰዎች ምን አሉ የሚለውን ደግሞ ያገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ ላግዘው ፈልጋለሁ ይልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ እኔ እውነት እወዳቸዋለሁ አዶናይ ልጁን አግኝቼዋለሁና ልጁን ከፈለግከው ከላይ ባስቀመጥኩት ስልክ ቁጥር ደውለህ ማግኘት ትችላለህ በዚያ አጋጣሚ እኔም አድናቂ ነኝ በጣም ነው የምወድህ ይኸውና እሱ የሚለውን አንዴ እንስማ በጣም ነው የምወድህ አድናቂ ነኝ አዶናይ ወድሃለሁ አዶናይ ጥሪ መሰረት አንድ ልጅ እዛው አርባ ምንጭ ላይ ላግዘው ፈልጋለሁ ስልኩን ተቀበሉልኝ ምናምን የሚለውን ጥሪ ተመልክቶ ልጁን አግኝቶት በአካል አብሮት ቪዲዮ ሰርቶ ፎቶ ተነሱ እንዳለው አብሮት ፎቶ ተነስቷልና ስለዚህ ልጁ ተገኝቷል ማለት ነው ቢያገናኟቸው መልካም ነው እና ደግሞ የሆነ አንድም ሌላ ቪዲዮ አይቻለሁ ልጁን አግኝተውት ቀርጫውት ነው ይመስለኝ እስቲ እሱን ቪዲዮ ነው አዶናይ ላገኘው ፈልጋለሁ ትላንትና ጂንስ ስማላየም እንደ መክሰስ ሰፈር ነኝ ወድሃለሁ እሺ ተሜ ትናንትና ከአዶናይ ጋር ተገናኛሉ ቪዲዮ በጣም ብዙ ቦታ እየታየ ነው ያለውና እንዴት ነው አዶናይን በማግኘት ደስ ብሎሃል አው ደስ ብሎኛል በቃ እስቲ ይሄንን ቪዲዮ ፖስት አደርጋለሁ እስቲ አዶናይ ጋር እንዲደርስ ሼር ኮፒ ሊንክ ያደረጋችሁ አዶናይ ጋር እንድታደርሱ ላለው ይሄ ታዳጊ ነው አዶናይን ማግኘት ፈልጋለሁ አዶናይን በቃ በጣም ነው የምወደው ብሎ እየተናገረ ነውና ያለው እስቲ አዶናይ ጋር ሼር ያደረጋችሁ ኮፒ ሊንክ ያደረጋችሁ እንድታደርሱ ላለው ልጁ ራሱ ነው ስለዚህ ተገኝቷል ማለት ነው አዶናይን በማግኘቱ የተሰማው ስሜት እና ደስ እንዳለው ድጋሜም አዶናይን ማግኘት እንደሚፈልግ ጥሪውን ተመልክቶ እና እየተዘዋወረ ባለው ነገር እሱንም ስላገኘው እና እጅግ በጣም ደስተኛ እንደሆነ በቪዲዮ ሰርቷል ማለት ነው ስለዚህ ቀጣይ እንደሚገናኙ ተስፋ እናደርጋለን ስለዚህ የልጆች ፍቅር ምን ያህል እንደሆነ እጅግ በጣም ደስ የሚል ነውና ትልቅ ትምህርት ያስተምረናል ብለን እናስባለን ከአዶናይም ጋር ይገናኛሉ ብለን በአካል ተስፋ እናደርጋለን ስለዚህ ይሄን ይመስል ነበረ ማለት ነው ምን ትላላችሁ ሀሳብ አስተያየታችሁ አጋሩ አብረን እንቆይ ሰላም እንዴት ናችሁ ዛሬ ምስኪ ወደ አላውስ ነው ገምቱ የት እንደምንሄድ አንድ ሁለት ሸርት ተፈርሞ አንድ ሱሪ አንድ ሳይዝ ካልሲ ያደርጋሉና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ ከኔ ጋር እንሂድ ትራንስፈርስ ነው እንደዚህ ከላል እሺ ዩቲናስ ወይም ሀያት ናስር የት ይዛል ነው ዛሬ ማለት ነው በባለፈው ለይት ከሚሰሩ ሴተኛ አዳሪዎች ጋር የቀን አበላቸውን ከፍላ ወደ ቤት እንዲመለሱ አደረገች ዛሬ ደግሞ እስቲ አብረን እንውጣ እያለች ነውና እጅግ በጣም የሚገርም ነው እስቲ እንግዲህ አጓጊ ነገር እንጠብቃለን የት ነው አብረን እንሂድ እስቲ አይታናት እንመለስ ራሴን በረሽኩ ወይኔ ያለኝ ንብረቴን ወሽኩ ወይኔ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው ዛሬ ታሪካቸውን እናወራለን እንጫወታለን ብዙ ነገር ነው የምናወራው አማራ ክልል ከአዊ ዞኖች አግኝ ከአዊ ወላይታ ካረር ጎጃም ከሀገር ራሱ የወጣው ለምንድን ነው የወጣው ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ አልጋ ኮንትሮል ቢፔ ኮንሳተን ደረሰኝ ስቶፕ ኪችን ሶፋ ትሪስታን ታምቡራታ በር ኮሪደር ኮንትሮል ባለሙያ ነው እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ ይሄን ጣት ወይ ላ ኢላሃ ኢላላህ እሺ ከዛ ተናድጄ በቃ ወጣው ከሀገር በጣም ርቦ ያጣል በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም በቃ አንተ በዚያ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል አምባዬ አራካ እንግዲህ ቪዲዮ እንደተመለከታችሁት ነው
ዛሬ ደግሞ የጎዳና ተዳዳሪዎችን አብራቸው ቆይታ እያደረገች ነው ማለት ነው ቢዩቲ እና እውነት ከልቧ ቀን የሆነች ሴት ናት። እግዚአብሔር ይባርክሽ። እውነት ተባረኪ። እጅግ በጣም የሚገርም ነገር ነውና እያደረግሽ ያለሽው እግዚአብሔር በወጣ ይተካልሽ ብለናል ማለት ነው። በጣም ልትመሰገን የሚገባ ለብዙዎች ትምህርት እየሆነች ያለች ነች ማለት ነው። ስለዚህ ደስ የሚል ነገር ነው። በጣም ነው ወጣው ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫለብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትንሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራዬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ ያው ጭልስ አረው በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች ግን እኔ አልታረስኩም። በ11ኛ ቀን ለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ይሰጣል ነበር። እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት አሁን ደግሞ እንግዲህ ሌላዬ ብቃቷን እና ታለንቷን ታሳየናለች። ሌላ ወደ መድረክ ተመረ እንበል ያ ጀማል ንብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ ዛሬ ግን ደከመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔም ልቤን ያወከው ያሳዘንከው ተበርበርበር ያረከ ሙሉንጫ ጎሲያ ዶርሲዮ ሙሉ ጎቻ ስሙነ ኤኮ ይሎ ቦላፈላ ስለሆነ ወደ ምናበራበትና ወደ ምንበላበት ቦታ እንዲዛረ እንግዲህ ሰዎች ልጆቹ ጋር እያየን ያለ ነው። በጣም ንጹህ ልብ፣ መተሳሰብ እሱን ነውና አብራቸው እያሳለፈች ያለችውና ያሳለፉት መጥፎ ነገር ልጅ ከመውለድ ጋር የተያያዘ በርካታ ነገሮችን እያነሱ ነውና ስለዚህ አብረሻቸውም ስለቆየሽ እውነት ልትመሰገኝ ይገባል። ጀግና ነሽ። ማንም ያላስታወሰውን ነገር ነው ቀርበሽ አውርተሽ እና አብረሻቸው እንትን ስላልሽ እግዚአብሔር ይባርክሽ ቲናስ። ያንተ ችግር የቱ ጋር እንደሆነ ላስረዳ። በራስህ አትተማመንም፣ ራስህን ትንቃለህ፣ ከሰዎች በታች ነኝ ብለህ ታምናለህ። እንደ አንድ ወንድ ራስህን ከፍ ማድረግ ከባድ ነው። ለምን? በውድድር ስላደግክ ማለት ነው። እውነቴን ነው የምልህ። በውድድር ያደገ ወንድ ከፍታ ላይ መድረስ አይችልም። እውነቴን ነው የምልህ። ከሰው መወዳደር አቁም። ከሌሎች ወንዶች ጋር መወዳደር አቁም። ከለበሱት ጫማ፣ ከሚነዱት መኪና፣ ካላቸው ቤት፣ ካላቸው ስራ፣ ፍቅረኛ መወዳደር አቁም። ምን ያደርግልሃል? ውድድር ከነሱ ጋር ከሆነ ኦሬዲ ወድቀሃል ማለት ነው። ስለዚህ ውድድር ከትናንትና ማንነት ብቻ ነው። ልንገርህ፣ የትናንትና ማንነትን ይኸውና ከዚህ ማንነት በልጫለሁ ወይ
ራሴን ወዳለው የበለጠ ራሴን አፈቅራለሁ የበለጠ በራሴ ተማመናለሁ የበለጠ ከትናንትና ትንጥ የምትበልጥ ነገር ምን ላድርግ ብለህ ራስህን ጠይቅ። እውነቴን ነው የምልህ። ይሄ ነው ከፍታ ላይ የሚያደርስ። ከማንም ሰው ጋር አትወዳደር። ሁሌም ከፍታ ላይ ነኝ ብለህ ራስህን አሳምን። ከፍታ ላይ ነኝ። አዶናይ አንደኛ ነህ ወይስ ሁለተኛ ይሉኛል። አንደኛ እንዴ ከማን ስለበለጥክ ነው አንደኛ የሆንከው? ከትናንትና ማንነቴ ካንተ ጋር መወዳደር የለብኝም አንደኛ ለመሆን። ከራሴ ጋር ተወዳድሬ አንደኛ ወጥቻለሁ። እግዚአብሔር የተመሰገነ ይሁን። ይሄ ማለት ደግሞ እዚህ ዓለም ላይም አንደኛ ነኝ ማለት ነው። ስለዚህ ወንድም ዓለም ከማንም ሰው ጋር እንዳትወዳደር። ወድሃለሁ። ቻው። የሚገርም ቪው ላሳየህ እፈልጋለሁ። መጀመሪያ እንደምትመለከተው ኩሪፍቱ ጋር ያለነው ኩሪፍቱ ነው ያለነው። ኩሪፍቱ is beautiful man። አዶናይ እንግዲህ ስለ በራስ መተማመን ማለት ምን ማለት ነው? በራስ ስለመተማመን እያብራራልን ይገኛል። እንግዲህ ቪዲዮን አዳምጡት፣ በደንብ አዳምጣችሁታል ብዬም ተስፋ አደርጋለሁ ማለት ነው። ስኬት ለምን ጣፋጭ እንደሆነ ታውቃላችሁ? አችልም የሚል ሰው ስለበዛ ነው። አችልም፣ አይሳካልህም፣ ልትወድቅ ነው በቃ። እኔ ነኝ ትክክል፣ አንተ ትክክል አይደለም። God damn, I see my future, man. God damn, I'm the greatest. God damn, there's nobody doing it like me. God damn. What a beautiful life. ያኛው ምክር ምንድነው? ስኬት ማለት ምንድነው? ስኬት እንዴት ይገለጣል? ስኬት ለእናንተ ምንድነው? እና ይሄንን የመሳሰሉትን እያለ ነውና እስቲ ከስኬት ጋር ስኬት ለእናንተ ምንድነው? እስቲ በዚሁ ጥያቄ ልጠይቃችሁ። ስኬት ለእናንተ ምንድነው? ለብዙ ሰው ይለያያል አይደለ? እስቲ ለእናንተ ምን እንደሆነ ኮሜንት አድርጉልኝ። ሀሳብ አስተያየታችሁን አጋሩኝ። እስቲ እጠብቃለሁ አስተያየታችሁን። ማን ነው የሚጫወተው? አርጀንቲናና እንግሊዝ። አርጀንቲናና እንግሊዝ። አሁን ጎሉን የሳተው ማን ነው? እንግሊዝ። ፕሪሚየር ሊግ ነው ሻምፒዮንስ? ኧረ ዓለም ዋንጫ ነው በረኛው ማን ነው? ማርቲኔዝ። ያው ጎሉ የሳተው ማን ነው? አርጀንቲና። ቀይ እንደዚህ የሚያደርገው ለምንድን ነው? ተጫዋች እየቀየረ ጨዋታው ለምንድን የተቋረጠው? ተጫዋች ሲገባ ያኛው እስኪወጣ ነው። እስኪቀያየሩ እንደውም ባላይ በተኛ ይሻለኛል። ማለት እንደተኛ ማሚ ለምንድን ነው አይነን የምትይኝ እንዴ? ባሌ ራስ እንደዚህ አንቺ እንደምትይኝ እያማርሽኝ ጣሪ እኔ አፍራለሁ እናቴ። እንዴት እንደምትይኝ እንዴ? ያፈርኩ ነው። እንዴት ነበር ቆይታችሁን? ወደዳችሁት? አሪፍ ነበር? ለእኔ አሪፍ ነበር። እንዴት አያችሁት? ሀሳብ አስተያየታችሁን እንግዲህ ኮሜንት አድርጉልኝ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ቤተሰብ እንሆን እላለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። አጋርነታችሁ አይለኝ፣ ከጎን የሆኑ ብዙ ስራዎቹን አብረን እንሰራለን። አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ